ነብዩ ተኝተው ማታ ይመጡና ይቀሰቅሷቸዋል አቡ ጣሊብ ከተኙበት ይቀሰቅሷቸውና ቆም የብን አኺ ይሏቸዋል የወንድሜ ልጅ ተነስ የተኛህበትን ቦታ አውቀው መተው ሊገልጹ ስለሚችሉ ሂድን የመኝታ ተኛ አንተ መኝታ ላይ ልተኛ ይሏቸዋል ሪሳላውን ጠበቁት ነገር ግን እስልምና ሂዳያ ተከለከሉ አላህ ከለከላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሞት አፋፍ ላይ ያሉ ቁል ያ አሚ ላ ኢላሃ ኢላላህ ነው አንዲት ከሊማችን ላ ኢላሃ ኢላላህ ብቻ በልልኝ አላህ ጋር ምንዋገትባት ቃል ብቻ አውጣልኝና አላህ ጋር ልከራከርበት አሏቸው አላህ ግን ፊትን አዙር አላቸው انك لا تهدي من احببت ولكن الله يهدي من يشاء አላቸው አንተ ስለወደድክ አትመራ ስለጠላህ አትከለክል በነብዩ ቢሆንማ ዋህሽይን እንዴት ብለው ይቀበሉት ነበር ሐምዛን የገደለው ሰው ሲመጣ እኮ ፊታቸውን አዙረዋል ረሱል አይደለም አልቻሉም እንደሱ የሐምዛ ገዳይ ሸሃዳ ሊወስድ መጣ ግን መከልከል ይችላል ረሱላህ ያንተ ጉዳይ አይደለም አላቸው አላህ ተቀበል አላቸው ይሄ ነው እስላም ኢዘን እኛ አንዱ ለራሱ ዋስትና የሚሰጥበት ማንነት ውስጥ አይደለም ያለነው እንኳን እኛ ተራዎቹ በደካማ ማንነታችን በደካማ ኢማናችን በደካማ ኢልማችን አንዱ ጃሂል ተነስቶ ዓሊሙ ሲዘረጥጥ ታይዋላ አዑዙ ቢላህ ምን አይነት ህመም ነው ምን አይነት በሽታ ነው ከዚህ የበለጠ ውርደት የለም እኮ ከዚህ በላይ ዝቅጠት የለም ይሄ እስላምን አለመገንዘብ ነው ዛሬ መቼም አላህ Subhanahu Wa Ta'ala ሰው የሚናገረው ባፍ ነበር እጅ የሚናገርበት ጊዜ ደግሞ መጣና እጃችን ላይ ፌስቡክ ገለጣ አድርጎ በእጁ ይናገራል ሰው የፈለገውን ጽፎ ይሰልባል ያማል ምን ይላል እስልምና ይሄ ከሆነ ከባድ ነው ግን እስልምና አይደለም መልእክቱም ይሄ አይደለም ሪሳላውም ይሄ አይደለም በአጠቃላይ ለዚህ ነው ይሄ ሁሉ ችግር የምንድነው የነፍስያ ጣጣ ነው ስለዚህ ነፍስያችንን ምን ማድረግ ማከም መጀመሪያ ነፍስ የሚባለው ነገር ቅድም እንዳልኳችሁ ቁርአን ላይ አላህ በሶስት መልኩ ነፍስያ ሶስት አይነት ነፍስያዎች ቁርአን ውስጥ ተገልጸዋል አንደኛው ነፍስ አማረተን ቢሱ ነፍስ አማረተን ቢሱ በሱረቱ ዩሱፍ በዙለይካ አንደበት የተገለጸው وما أبرئ نفسي إن النفس لأمارة بالسوء إلا ما رحم ربي نفسين على صدام ترالج نفس سوچن بكفات تازالج الله يزنلات نفس ستقر እቺ ነፍስ ኢማም ኢብኑ አልቀይም አልጀውዚ ረህመቱላህ ዐለይህ እቺ ነፍስ مأوى للشر ومستقر للشر ناتلا يشر من نحره يهونش نفس لا تعرف معروفا ولا تنكر منكرا بل كامل نجرات تزم طفاتنا تكلكلم بغي بطميت لاي بالحاد لاي بكفر لاي بشرك لاي متنور نفس يتشاينت نفس أمارة بالسوء تبالالج يمجمرعو نفس هي نفسنا ሁለተኛው ነፍስ اللوامة بسورة القيامة لا يتتكسم لا أقسم بيوم القيامة ولا أقسم بالنفس اللوامة الله يمالنا بقيامة التي يماله بزاج بتتطاشوا بلو متصصتم بمتابزاو نفسي ملال لوامة እቺ ነፍስ اللوامة متبال ወጣ ገባ የምትለው አይነት ነፍስያ ማለት ነው ትሄዳለች ትመጣለች የሆነ ወንጀል ላይ ትወድቃለች ተውበት ታረጋለች ትለነግጥና እስትግፋር ታረጋለች ወደ አላህ ትመለሳለች እንዲህ አይነት ነፍስያ ሶስተኛው አይነት ነፍስያ ነፍስ المطمئنة